ወጣለው ግዴታዬን ወጣለው የተከበራችሁ አድማጭ ተመልካቾቻችን ሰላምታችን በእያላችሁበት ድረስ ይያልን እነሆ ሳምንታዊ የገበያችን መሰናዶ ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በዛሬው ሳምንታዊ የገበያችን መሰናዶም ሁለት ርዕሰ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። በመጀመሪያው ዝግጅታችን የክልሉ ገቢዎች ቢሮና የፌደራል ገቢዎች ሚኒስቴር ባህር ዳር ቅርንጫፍ ከተባባሪ አካላት ጋር በጋራ በመሆን ያዘጋጁትንና ግብር ለሀገር እድገት ያለውን አዎንታዊ አስተዋጽኦ በተመለከተ የሚያስቃኝ ዝግጅት ነው ወደ እናንተ የምናደርሰው። በሁለተኛው ክፍል ደግሞ የካቲት 2017 ዓ.ም የአማራ ክልል ገቢዎች ቢሮና የፌደራል ገቢዎች ሚኒስቴር ባህር ዳር ቅርንጫፍ በጋራ በመሆን ያዘጋጁትን ለምስጉን ግብር ከፋዮች የእውቅና ስነ ስርዓትና የንቅናቄ መድረክ በተመለከተ የሚያስቃኝ ዝግጅት ነው የምናደርሳችሁ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን አሁን ወደ ዝግጅቱ እናልፋለን። አድማጭ ተመልካቾቻችን ወደ መጀመሪያው ዝግጅት ስናልፍ የምናገኘው የአማራ ክልል ገቢዎች ቢሮና የፌደራል ገቢዎች ሚኒስቴር ባህር ዳር ቅርንጫፍ ከተባባሪ አካላት ጋር በጋራ በመሆን ግብር ለሀገር እድገት ያለውን አዎንታዊ አስተዋጽኦ በተመለከተ ያዘጋጁ መሰናዶ ነው ወደ እናንተ የምናደርሰው። እሱን ተከታትለን ተመልሰን እንገናኛለን። እነሆ ወደ ዝግጅቱ አለፍን። ግብሬን ደስ ብሎኝ ይከፍላል ገቢው ለልማት መሆኑን አምናለሁ ደስ ብሎኝ ይከፍላል ገቢው ለአገሬ መሆኑን አውቃለሁ ትምህርት ቤት እንዲስፋፋ ዓለም በስልጣኔ ተራምዳ ዛሬ ላይ ደረሰችበትን ከፍታ ወደ ኋላ ስትቃኝ መነሻዋ የውስጥ ገቢዋ እንደሆነ ለሁሉም እሙን ነው። የውስጥ ገቢ ሲበለጽግ ደግሞ ዘላቂና ፈጣን የሆነ ኢኮኖሚ እንዲመዘገብ ያስችላል። በሀገራችንም ይህ ሁለንተናዊ እድገትና የብልጽግና ጉዞ መነሻው የሀገሪቱ ኢኮኖሚ የሚያመነጨውን ግብርና ታክስ በወቅቱና በአግባቡ በመሰብሰብ ለሀገራዊ እድገትና ዜጎች ከሀገራቸው እድገትና ብልጽግና ፍትሃዊ ተጠቃሚነታቸውን ለማረጋገጥ የሚደረገውን ጥረት ለመደገፍ ወሳኝ ተግባር ሆኖ ከፊት ይቀመጣል። እንደ ክልላችንም ሆነ እንደ ሀገር እንደ መንግስት ሊቆምበት የሚችለው ሁለት መሰረታዊ ጉዳዮች አሉ። አንደኛው የጸጥታ ኃይል ነው፣ ሁለተኛ ደግሞ ገቢ ነው። እነኚህ ሁለቱ ተግባራት ወይ መሳሪያዎች በአግባቡ ካልተደራጁ ሀገር እንደ ሀገር መቀጠልም አይችልም፣ መንግስትም እንደ መንግስት መቆም አይችልም። ከዚህ አንፃር መንግስት የጸጥታ ኃይልን ያደራጃል። አደራጅቶ ፈጥኖ ወደ ስራ የሚገባው ገቢ የመሰብሰብ ነው። ለዛ የጸጥታ ኃይሉ ማጠናከሪያ የሚሆን ገቢ ይሰበስባል። ቀጥሎም የህብረተሰቡ ፍላጎት የሆኑትን የተለያዩ ጥያቄዎችን ለመመለስ ደግሞ ገቢ መሰብሰብ ይኖርበታልና ከዚህ አንፃር አንዱ መሰረታዊ የመንግስት መገለጫ መሳሪያ የሆነው ገቢ እንደሆነ መረዳት ይገባናል። አማራ ክልል ገቢዎች ቢሮ እንደ ሀገር ካሉ የገቢ መዋቅሮች አንዱ ነው። ይህም የክልሉን ህዝብ የልማትና የመልካም አስተዳደር ጥያቄዎች ምላሽ ለመስጠት የሚያስችሉትን የፋይናንስ አቅም ለመሰብሰብ እንዲችል የተደራጀ ነው። የሚሰበሰበው ገቢና ሀብት ለክልሉ ውስጥ ለሚገነቡ የኢኮኖሚያዊ ማህበራዊና አጠቃላይ ፖለቲካዊ ሁኔታዎች ተጠብቀው እንዲመሩ በማድረግ ረገድ አይነተኛ ሚና ይጫወታል። የምንሰበስበው ገቢ በክልሉ ውስጥ ለሚለሙ የመሰረተ ልማቶች አበርክቶ ከፍተኛ ነው። ህገወጥነት እንዳይስፋፋ የኮንትሮባንድ ንግድ ጡንቻው ፈርጥሞ የሀገርን ኢኮኖሚ እንዳይጎዳ የሰለጠነ የገቢ አሰባሰብ ተግባር ከምን ጊዜውም በላቀ ሁኔታ ቅድሚያ ተሰጥቶት እየተሰራ ይገኛል። እንደ ሀገር በተለይም ከለውጥ ወዲህ ይህ የግብርና የታክስ አሰባሰብ ሂደት በተለያዩ ሪፎርሞች ውስጥ ያለፈ በዘመናዊ አገልግሎት አሰጣጥና በቀልጣፋ መስተንግዶ ስራዎችን መከወን በመጀመሩ የተመዘገበው ውጤት አፍ አውጥቶ መናገር ከጀመረ ሰነባብቷል። ለዚህ ስኬት ደግሞ የፌደራልና የክልላችን የገቢ ተቋማት ድርሻ በእጅጉ የላቀ ሆኗል። በተለይ ባለፉት ዓመታት ይህ ተቋም የሀገሪቱ ኢኮኖሚ የሚያመነጨውን ግብርና ታክስ በመሰብሰቡ ረገድ የታየውን ጉልህ ተግባር የተቋሙ ኃላፊዎች እንዲገልጸውታል። አማራ ክልል ገቢዎች ቢሮ የአማራ ክልል ከ2016 ወይም 2015 መጨረሻ ጀምሮ ክልላዊ የሰላም
ችግር አጋጥሞት እንደነበር ይታወቃል። ዞሮ ዞሮ የክልላችን የንግዱ ማህበረሰብና ህዝቡ የመንግስትና አስፈላጊነት በማመኑ የሚያምን በመሆኑ መንግስት ከሌለ እንደ ሀገር መቀጠልም መኖርም እንደ ግለሰብ መኖር የማይቻልበት ሁኔታ የተረዳ ከመሆኑ ጋር በተያያዘ የዘመኑን ግብር በመክፈል በኩል የተሻለ ሚናውን ተጫውቷል። 2017ም ችግሩ እየተፈታ እየተቃለለ የመጣበት ሁኔታ መኖሩ ይታወቃል። ከዚህ አንፃር ከ2016 አሁን ባለፉት 7 ወራት የተሻለ ገቢ መሰብሰብ የቻልንበት ሁኔታ አለ። ወደ 31 ቢሊዮን ብር በ7 ወር ውስጥ የሰበሰብነው ሁኔታ አለ። ስለዚህ ይሄ ሲታይ የገቢ አሰባሰቡ ምንም እንኳን የክልላችንን ህዝብ የሚመጥን ገቢ ነው ብለን ባናምንም ገቢ አሰባሰቡ ደግሞ የተሻለ መሆኑን የሚያሳይ እድገት እያሳየ መጣ መሆኑን ያሳያልና ሀገር የሚገነባው ዜጎች እኩልና ፍትሃዊ ተጠቃሚነታቸው የሚረጋገጠው በሀገርና በክልል ደረጃ የሚመነጨውን ኢኮኖሚ በአግባቡ መሰብሰብ ሲቻል ብቻ ነው። ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ በሀገራችን በተለይም ባለፉት ጥቂት ዓመታት የተከናወኑና እየተከናወኑ ያሉ ታላላቅ የመሰረተ ልማት ስራዎች የዚህ ውጤት ናቸው። የመንገድ፣ የመብራት፣ የውሃና ሌሎች ለሀገር ዘርፈ ብዙ ጠቀሜታ ያላቸው መሰረተ ልማቶች እውን ሲሆኑ ዜጎች እንደ ሀገር እኩል ተጠቃሚ የሚሆኑባቸው ይሆናል። የአማራ ክልል ገቢዎች ቢሮ ምንም እንኳን የክልሉ ነባራዊ ሁኔታ በፈተና የታጠረ ቢሆንም ከክልል እስከ ወረዳ ከላይ እስከ ታች ያለው አመራርና ባለሙያ የሚጠበቅበትን ተግባር በመከወኑ አበረታች ውጤት ታይቶበታል። የህዝባችን መሰረታዊ የልማትና የመልካም አስተዳደር ጥያቄዎች ለመመለስ ዋነኛው የሀብት ምንጫችን ግብር ወይም ታክስ ነው። ይህ ግብርና ታክስ ደግሞ እንደሚታወቀው ምንም እንኳን የሚሰበስበው የገቢ ሰብሳቢ ተቋም ቢሆንም የገቢ ሰብሳቢ ተቋሙ ብቻ ውጤታማ ሊሆን አይችልም። ሁሉም ባለድርሻ አካላት የበኩላቸውን አስተዋጽኦ በማበርከት ለገቢ አሰባሰቡ ለታክስ አስተዳደሩ መዘመን ለገቢ አሰባሰቡ መሳለጥ የበኩላቸውን ድርሻ እንድትወጡ መልእክታችንን እናስተላልፋለን። የህዝባችን መሰረታዊ የልማትና የመልካም አስተዳደር ጥያቄዎች መልስ እንዲያገኙ የገቢ አሰባሰብ ተግባር ለተወሰኑ ተቋማት ብቻ የሚሰጥ ኃላፊነት ሳይሆን ሁሉም በልዩ ትኩረትና ቁርጠኝነት ሊፈጽሙ የሚገባ የሀገርን ቀጣይነትና የህዝብን ተጠቃሚነት የሚያረጋግጥ ሁነኛ ጉዳይ ነው። የገቢ ተቋሙ በተቋሙ ብቻ የሚሰበሰብ ያለ መሆኑና ዘርፈ ብዙ የሆኑ የተለያዩ አካላትን ኢንተርቬንሽን ወይንም ያጋር ባለድርሻ አካላትን ስራ የሚጠይቅ መሆኑን መረዳት ተገቢ ነው። ያጋርና የባለድርሻ አካላት ሚና በገቢ አሰባሰቡ በኩል የጎላ ሚና አለው። ከዚህ አንፃር ተቋማት የየራሳቸው የሆነ ለገቢ አሰባሰቡ የሚሆን በአሰራር ስርዓት የሚሆን በተለያየ ሁኔታ የሚያደርጉት ድጋፍ አለ። ህብረተሰቡ ደግሞ የገቢ ተቋም የሚያወጣቸውን የታክስ ህግ ተገዥነት ስራዎች በበለጠ ሁኔታ ተግባራዊ እንዲሆኑ ማገዝ ይኖርበታል ማለት ነው። በተለይ የገቢ አሰባሰብ ስራው የተቃና እንዲሆን የግንዛቤ ማሳደግ ተግባሩ ወሳኝ ሚና አለው። ስለዚህ ሁለንተናዊ የገቢ መሰብሰብ አቅም እንዲቻል የገቢ ተቋሙ ከንግድ ማህበረሰብና ከባለድርሻ አካላት ጋር በተለያዩ የሚዲያ ግንኙነት አግባቦች ባጫጭር መድረኮች የግብር ከፋዮችንና የህብረተሰቡን ግንዛቤ የማሳደግ ተግባሩ ፍሬ ማፍራታቸውን ማረጋገጥ የተቻለበት ሁኔታ እንዳለ መገንዘብ ተችሏል። የግብር ከፋዮቻችንን ፍላጎትና የክፍተታቸውን በመለየት ወቅታዊና ሁኔታዎችን ታሳቢ ያደረገ የተለያዩ አጫጭር መድረኮችን በማዘጋጀት የግንዛቤ ማስጨበጫ መድረኮች እየተካሄዱና ግንዛቤ ማስጨበጫ ስራዎች እየተሰሩ ነው። እንዲሁም ደግሞ በገቢ በሚዲያ ተቋማትን በመጠቀም የሶሻል ሚዲያውን በመጠቀም በቴሌግራም በዩቲዩብ የተለያዩ የግንዛቤ ማስጨበጫ ስራዎች እየተሰሩ ነው። ስለዚህ ይሄ የግንዛቤ ማስጨበጫ ስራ እጅግ በጣም አስፈላጊ ነው። በተለይም ደግሞ አሁን ላይ በዚህ በጀት ዓመት ጀምሮ የትሪሊየን ገቢ እቅድ ይዘናል። ይህንን የትሪሊየን ገቢ እቅድ ለማሳካት ደግሞ ይህንን አይነት የግንዛቤ ማስጨበጫ ለግብር ከፋዮቻችን ማስረጽ ያስፈልጋል። መብትና ግዴታቸውን እንዲያውቁ ማድረግ ያስፈልጋል። ከምንም በላይ የተሻለ ውጤት ለማስመዝገብ ተቀዳሚ መሰረቱ ግንዛቤ ፈጠራ ላይ አተኩሮ መስራት ነው። ከምንም በላይ ከግንዛቤ ፈጠራ ላይ አተኩሮ መስራት ለተሻለ ውጤት በጣም አስፈላጊ ነው። ከዚህ አኳያ የገቢ ሰብሳቢ መስሪያ ቤቱ በተለያዩ ጊዜያት በሚያዘጋጀው የግንዛቤ ፈጠራ ፕሮግራሞች ላይ
ግብርና ታክስ ለሀገር ኢኮኖሚ ያለውን ከፍተኛ አስተዋጽኦ በግንዛቤ በመፍጠር የበኩሉን ድርሻ እየተወጣ ነው። የገቢዎች ሚኒስቴር ባለሙያዎች ከፍተኛ ስራ ሰርተዋል። በተለይ በየጊዜው የሚወጡ ህጎችን በማስተዋወቅ ረገድ ሰራተኞቻችን በቂ ግንዛቤ እንዲኖራቸው ያደረጉበት መንገድ ካላስፈላጊ የግብር ታክስ ጫና እንድንወጣ አድርጎናል። እኛም እንደ ድርጅት ብሉ ናይል ሪዞርት ሆቴል በተለያየ ጊዜ ተሸላሚ ነው። ግብሩን ጠንቅቆ የሚጠበቅበትን እየከፈለ ይገኛል። እንግዲህ ግብር መክፈል እንደሚታወቀው የአንድ ሀገር ዜግነት መገለጫ የስልጣኔ መገለጫ ነው። ግብርን በራስ አሳውቆ መክፈል ከሁላችንም የሚጠበቅ ነው። እንደ ሜድሮክ ሁሉም ድርጅቶቻችን ታክሳቸውን ቀድመው በራሳቸው መንገድ የሚጠበቅብንን ያሳወቅን ነው የምንገኘው። ከዚህ በተጨማሪ ደግሞ ገቢዎች በተለያየ ጊዜ ያዘጋጀ የሚሰጠን ስልጠና ቀድመን አዌር እንድንሆንና የሚጠበቅብንን እንድንከፍል ካላስፈላጊ ቅጣቶች እንድንድን አድርጎናል። ከዚህ አኳያ በገቢ ተቋሙ በተፈጠሩት የግንዛቤ ማስጨበጫ ተግባራት ግብርና ታክስ የሀገር ክብር የኢኮኖሚ አለኝታና ተስፋ መሆኑን በማስረጽ በኩል የነበራቸው አበርክቶ በእጅጉ የጎላ ነበር። በምኞት ወይንም በፍላጎት ብቻ የሚሳካ ምንም ነገር የለም። ስኬትም ውጤትም እድገትም የሚመጣው ግብር የሀገር ክብር፣ ግብር የህዝብ ክብር፣ ግብር የክልል ክብር፣ ግብር የሁላችንም ክብር መሆኑን መረዳት ስንችልና ለግብር አሰባሰብ ስርዓቱ መጠናከር የበኩላችንን አስተዋጽኦ ማበርከት ስንችል ብቻ ነው። የትኛውም ያደጉ ሀገራት ትልቁ አቅማቸው ግብር ነው። የሄዱበት መንገድም ያመጡት ውጤትም በግብር ላይ የተመሰረተ ነው። ስለዚህ ዘመናዊ የግብር አሰባሰብ ስርዓት እንዲኖረን ሁሉም የበኩሉን የድርሻውን ሊወጣ ይገባል የሚል መልእክት አለን። የገቢ ተቋሙ ከጊዜ ወደ ጊዜ ራሱን እያሻሻለ የአገልግሎት አሰጣጡን እያቀላጠፈ በዘመናዊ ቴክኖሎጂ በመታገዝ ግብር ከፋዮች ባሉበት ቦታ ሆነው ግብራቸውን በሞባይላቸው እንዲከፍሉ በማድረግ አገልግሎት አሰጣጡን ለማዘመን የተጀመረው ተግባር ግቡን እንዲመታ ሁላችንም የድርሻችንን መወጣት ይገባል። ዘመናዊ ቴክኖሎጂን በመጠቀም ግብርና ታክሱን በአግባቡ በመሰብሰብ የህዝባችን የመልማት ጥያቄ ምላሽ እንዲያገኝ መትጋት ይገባል። በኢኮኖሚ እንዲበለጽጉ በተሰማሩበት የንግድ ስራ ዘርፍ ብቁና ውጤታማ እንዲሆኑ ዋናው ግብርና ታክስ መሰብሰብ ድርሻችን ነው። እንደ ባዳ ቅርንጫፍ ጽሕፈት ቤት እንደ ዋናው መስሪያ ቤት አጠቃላይ በገቢዎች ሚኒስቴር የተያዘው እቅድ ከፍተኛ ነውና አገራችን ያሉ ነጋዴዎችን፣ ህብረተሰብ አካላትን እንዲሁም ሰራተኞቻችን በብቃትና በውጤታማነት ስራችን እንድንሰራ የበኩላችን ጥረት እናደርጋለንና ግብርና ታክስ መሰብሰብ ዋነኛው ዓላማችን ነው። ለሀገራችን ወሳኝና ትልቅ ድርሻ ያለው መሆኑን ለማስገንዘብ እወዳለሁ። እንደ ሀገር እያደገ የመጣውን የህብረተሰቡን የመልማት ፍላጎትና የሥራ አጥነት ችግር ለመቀነስ የክልሉ ኢኮኖሚ የሚያመነጨውን ገቢ አሟጦ በመሰብሰብ የውስጥ የገቢ አቅምን ማሳደግ ያስፈልጋል። ምክንያቱም ሁላችንም እንደምናውቀው በእርዳታና በብድር ሊበለጽግ የሚችል ሀገር እንደሌለ ነው። እርዳታ የበለጸጉ ሀገራት የእጅ አዙር ቅኝ አገዛዝ መንገድ እየሆነ መጥቷል። ስለሆነም ለመንግስት ሰራተኛው የሚከፈለው ደሞዝም ሆነ ሌሎች መንግስታዊ አቅርቦቶች የሚሸፈኑት በሀገር ውስጥ በቀጥታም ቢሆን ቀጥታ ባልሆነ መንገድ ከሚሰበሰብ ታክስ መሆኑን በመረዳት ሁሉም ለገቢ አሰባሰቡ የበኩሉን አስተዋጽኦ ማበርከት ይገባዋል። የህዝባችን የመልማት የማደግ የመለወጥ ፍላጎት እውን የሚሆነው ግብርን በአግባቡ ስንሰበስብ ስለሆነ ሁላችንም የድርሻችንን በመወጣት የኃላፊነታችንን በመወጣት ከዚህም ባሻገር ለሀገር እድገት፣ ለክልል እድገት፣ ለልማታችን መሳለጥ አሻራችን በማኖር የዜግነት ድርሻችንን እንወጣ ሚል መልእክት ማስተላለፍ ፈልጋለሁ። በእርዳታና በብድር የበለጸገ አንዳች ሀገር በዓለም ላይ የለም። በርካታ ሀብቶች የታደሏት ሀገራችን በየክልሎቿ ያሉ ጸጋዎቹን በአግባቡ በመጠቀም ዜጎች በኢኮኖሚ እንዲበለጽጉ በየተሰማሩበት የንግድ ዘርፍ ውጤታማ እንዲሆኑ ለማድረግ ግብርና ታክስ ከፍተኛ ሚና እንዳለው እንረዳለን። እርዳታና ብድር ጊዜያዊ እንጂ ዘለቄታዊ ከድህነት የመውጫ መንገዶቻችን በፍጹም አይደሉም። ይልቁንም ለጃዙር ቅኝ አገዛዝ የሚዳርጉን በጣም አስቸጋሪና ከባድ ጉዳዮች ናቸው። ስለዚህ እርዳታና ብድር ሳይሆን
ከሀገር ውስጥ የሚገኝ ገቢ ከድህነት የመውጫ ዋነኛ መንገዳችን መሆኑን በአግባቡ መረዳት ይገባናል። በንግድና በሌሎች የገቢ ማስገኛ አገልግሎት ዘርፎች ተሰማርቶ እየሰራ የሚገኘው ግብር ከፋይ ምንም እንኳን እንደ ክልል ያለው ፈተና የንግድ ስርዓቱ ላይ ያሳደረው ጫና እጅግ ከባድ ቢሆንም የሚጠበቅበትን ግብርና ታክስ በመክፈል በኩል ተቋሙ ላስመዘገበው ውጤት የግብር ከፋዩ ሚና የጎላ ሆኖ ተመዝግቧል። የገቢ ተቋሙ ለደረሰበትና እየተጓዘበት ላለው የስኬት ጉዞ አበርክቷቸው የላቀ የገቢ ተቋሙ አመራሮችና ባለሙያዎች እንዲሁም ግብርና ታክስ ዕዳ ሳይሆን የሀገር ክብርና የከፍታችን መወጣጫ መሰላል መሆኑን አምናችሁ ግብራችሁን በወቅቱ የምትከፍሉ ምስጉን ግብር ከፋዮች እኩል ተጠቃሚነትን በሚናፍቁ ዜጎች ስም ምስጋና ይገባችኋል። ገቢ መዋቅራችን አመራሮች፣ ባለሙያዎችና ሰራተኞች ወትሮ ያለ መሰልቸት ያለ መታከት በትጋት እንደምትፈጽሙት ሁሉ በቀጣይም ደግሞ የሚመለግባችሁና የሚጠበቅባችሁን ኃላፊነትና ግዴታችሁን በተገቢ እየተወጣችሁ ማህበረሰባችን የሰጠንን አደራና ኃላፊነት እንድትወጡ ማስገንዘብ እወዳለሁ። ውጥን ብዙ የልማት ስራዎቻችን አሉ። እነዚህ የልማት ስራዎቻችን ለስኬት እንዲበቁ ህዝባችን በሰላም ወጥቶ እንዲገባ ነጋዴው ነግዶ እንዲያተርፍ እናቶች በሰላም ወልደው እንዲያጠቡ ፈጣሪ ሀገራችንን ሰላም ያድርግልን። ሰላም እንመኛለን። ፈጣሪ ኢትዮጵያን ይባርካት። ምስጉን ግብር ከፋዮቻችን በአጠቃላይ ግብር ከፋዮቻችን ባደረጉት ቀና አስተሳሰብና ለክልላቸው ልማት እንዲውል የተጣለባቸውን ፈቅደው ያበረከቱት የገቢ አስተዋጽኦ ነው እዚህ ያደረሰን። ከዛም ባሻገር ደግሞ በዚህ ችግር ውስጥ ነው በዚህ ሰላም እጥረት ውስጥ ሆኖ ህይወቱን እስከ መገበር ድረስ ይሄድ የገቢ ተቋሙ አመራርና ባለሙያ ይሄ ገቢ እንዲሰበሰብ ላደረጉ የገቢ ሰራተኞች እና አመራሮች ከፍ ያለ ክብር አለኝ፣ ከፍ ያለ ምስጋና አለኝ። በአጠቃላይ ህብረተሰቡ ገቢ ላይ ያለው አመለካከት የተሻለ ከመሆኑ ጋር በተያያዘ የክልላችን ህብረተሰብ በዚህ በኩል እያደረገው ያለ አስተዋጽኦ እያመሰገኑ ቀጣይ ይሄ ድጋፍና ትብብር እንዲጠነክር እንዲቀጥል ነው የምፈልገው። አመሰግናለሁ። ዜጎች በሰላም ወጥተው የሚገቡባት፣ ነግደው የሚያተርፉባት፣ ወልደው የሚስሙባት፣ ዘርተው የሚለቅሙባት የበረከት የደስታና ለዜጎቿ ምቹ የሆነች ሀገር ተገንብታ ማየት የቅርብ ጊዜ መዳረሻችን እንዲሆን ተመኘን። ሰላም። ግብሬ ደስ ብሎኝ ይከፍላል ገቢው ለልማት መሆኑን አምናለሁ። ግብሬ ደስ ብሎኝ ይከፍላል ገቢው ለአገሬ መሆኑን አውቃለሁ። ተመልሰናል። የተከበራችሁ አድማጭ ተመልካቾቻችን አሁን ደግሞ ወደ ሁለተኛው ክፍል የምናልፍ ነው የሚሆነው። በሁለተኛው ክፍል የምናገኘው ደግሞ የአማራ ክልል ገቢዎች ቢሮና የፌዴራል ገቢዎች ሚኒስቴር ባህር ዳር ቅርንጫፍ በጋራ ያዘጋጁትና ለምስጉን ግብር ከፋዮች እውቅና የሰጡበትን የንቅናቄ መድረክ ነው የምናገኘው። ይህም በተመለከተም እንደሚከተለው አዘጋጅተን ወደ እናንተ እናደርሳለን። አሁንም አብሮነታችሁ አይለየን። ግብሬ ደስ ብሎኝ ይከፍላል ገቢው ለልማት መሆኑን አምናለሁ። ግብሬ ደስ ብሎኝ ይከፍላል ገቢው ለአገሬ መሆኑን አውቃለሁ። የአማራ ክልል ገቢዎች ቢሮ ከፌዴራል ገቢዎች ሚኒስቴር ባህር ዳር ቅርንጫፍ ጋር በመተባበር የካቲት 18 2017 ዓ.ም ለመስጉን ግብር ከፋዮች የእውቅና ፕሮግራምና የንቅናቄ መድረክ በባህር ዳር ከተማ አካሂዷል። የአማራ ክልል ገቢዎች ቢሮ ኃላፊ አቶ ክብረት መሐመድም በመድረኩ ላይ በመገኘት ባደረጉት የመግቢያ ንግግራቸው መንግስት ዘርፈ ብዙ የሆኑ የህዝብ ጥያቄዎችን ምላሽ ለመስጠትም ሆነ የመንግስትነት ህልውናውን ለማስጠበቅ የሚቻለው አስቻይ ሁኔታዎችን በማጠናከር አቅሙን ማጎልበት ሲችል ነው ብለዋል። ይሄን መድረክ ግብር የዜግነት ክብር ለሀገር ክብር በሚል መሪ ሐሳብ በአማራ ክልል ገቢዎች ቢሮና በፌዴራል ገቢዎች ሚኒስቴር ባህር ዳር ቅርንጫፍ ጋር ባዘጋጀነው የሚካሄደው የንቅናቄ መድረክ ማዕቀፍ ክብር ለሚገባቸው ግብር ከፋዮች፣ ሰራተኞች፣ አጋርና ባለድርሻ አካላት እውቅና የሚሰጥበት መንግስት ዘርፈ ብዙ የሆኑ የህብረተሰብ ጥያቄዎችን ምላሽ ለመስጠት ክልላዊ ብሎም ሀገራዊ ሰላም ለማረጋገጥ በኢኮኖሚ የፈረጠመችና ሁለንተናዊ ብልጽግና የተረጋገጠባት ሀገር ለመገንባት ቁልፍ መሳሪያ
የገቢ አቅም አሳድጎ መገኘት መሆኑን ያምናል። እንደ መንግስት አገር ማስቀጠልና ህዝብን መምራት የሚቻለው ሁለት አቅሞች ሲኖሩት ነው፣ የጸጥታና የገቢ አቅም። ለዚህም ነው አገር ያለ መንግስት ያለ ግብር ህልውና የላቸውም በሚል ሐሳብ የሚስማሙ ግብር ከፋዮቻችን ባገኙት ገቢ ልክና በታክስ ህጉ በተቀመጠላቸው ግብርና ታክስ መክፈል መርህ ተመስርተው በንጽህናና ዜግነትን ግዴታቸውን እየተወጡ የሚገኙት። ይህንንም እውን ለማድረግ ሀገራዊ ሪፎርም ከተካሄደ ወዲህ የክልሉ ግብር የመሰብሰብ አቅም በከፍተኛ ፍጥነት እያደገ መሆኑን አስረድተዋል። ሀገራዊ ሪፎርም ከተካሄደ ወዲህ ክልላዊ ገቢ አሰባሰባችን በ4 እጥፍ አድጓል። የዚህ ዓመት የ7 ወር የገቢ አሰባሰብ ሁኔታም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም በ50% ጭማሪ ማሳየቱን ነው የገለጹት የቢሮ ኃላፊው። በበጀት ዓመቱ በ7 ወራት ውስጥ አፈጻጸማችን ወደ 31 ቢሊዮን ደርሷል። ከአምናው ተመሳሳይ ወቅት አንጻርም ስናየው በ10.5 ቢሊዮን ወይም በ51% ጭማሪ ያለው። ይሁን እንጂ ክልሉ ካለው ምርታማነትና ለሀገር ከሚያበረክተው አስተዋጽኦ አንጻር አሁንም በክልሉ መሰብሰብ ያለበትን ያክል ግብር እየተሰበሰበ አለመሆኑን ኃላፊው ጨምረው ተናግረዋል። የክልላችን የምርት እድገት ለአገር ከሚያበረክተው አስተዋጽኦ አንጻርና በክልል ከሚታየው ኢኮኖሚያዊ እንቅስቃሴ አንጻር ሲታይ በክልላችን የሚሰበሰበው ገቢ ክልሉን የሚመጥን ሆኖ አይታይም። በመሆኑም የዚህ አይነት ንቅናቄ መድረኮች የተሻለ ውጤት ለማስመዝገብ ማስፈንጠሪያ መሳሪያዎች ናቸውና ልንጠቀምባቸው ይገባል። እንደ አቶ ክብረት ገለጻም ክልሉ ፍትሃዊ የግብር ስርዓትን ለማስፈንና የክልሉን ገቢ ለማሳደግም ግብርን በቴክኖሎጂ ታግዞ ለመሰብሰብ እያደረገ ካለው ጥረት ባለፈም ተቋማዊ ሪፎርሞችን እየሰራም ይገኛል። የአማራ ክልል ገቢዎች ቢሮ የታክስ አስተዳደር ስርዓቱን ለማዘመን በግብር ከፋዩና በገቢ ተቋሙ ሰራተኛ መካከል ያለውን አካላዊ ግንኙነት መቀነስ፣ የሌብነት መንገዶችን ለመዝጋትና ክልላዊ ገቢን ለማሳደግ መልካም አስተዳደር የሰፈነበት የግብርና ታክስ አሰባሰብ ስርዓት እንዲፈጠር ከፌደራል የታክስ አስተዳደር ስርዓቱ ጋር የተጣጣመ ተቋማዊ ሪፎርም ጀምሯል። ይህ ሪፎርም በዋናነት በክልሉ ውስጥ እስከ አርሶ አደር የሚደርስ የመደበኛና የከተማ አገልግሎት ገቢ አሰባሰብ ስርዓት ዲጂታላይዝ ለማድረግ ከገቢ ተቋሙ ጋር ጉዳይ ያላቸው ተቋማት በኢንተርፌስ በማገናኘትና አገልግሎቱን የማሳለጥ ከፍተኛ ግብር ከፋዮቻችን ማስተናገጃ አደረጃጀት ስርዓቱን የራሱን ችሎ በማደራጀት የገቢ ተቋሙን ከቢሮ እስከ ወረዳና ከተሞች ለዘመናዊ የገቢ አሰባሰብ ስራ የተመቸ ለማድረግ እነዚህን ስራዎች ያካተተ ተግባር ጀምሯል። ግብሬ ደስ ብሎኝ ይከፍላል፣ ገቢው ለልማት መሆኑን አምናለሁ። ግብሬ ደስ ብሎኝ ይከፍላል፣ ገቢው ለአገሬ መሆኑን አውቃለሁ። እንደ ማንኛውም ሀገር ብሎም አካባቢ ማህበረሰባዊም ሆነ ግላዊ ሀብት ለማፍራት ከክብ አዙሪት አኗኗር ልንወጣ ይገባል ያሉት ደግሞ የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ናቸው። ለዚህ ደግሞ 4 አይነት የሀብት ክምችቶችን ልንፈጥር ይገባል ነው ያሉት ርዕሰ መስተዳድሩ። ግብርን በአግባቡና በውጤታማነት ማስተዳደር በአጠቃላይ ለኢትዮጵያ በተለይም ደግሞ ለክልላችን ልዩ ትኩረት የሚሰጠው ጉዳይ ነው። እንደ ማንኛውም ሀገር ሀብት መፍጠር እንፈልጋለን። እንደ ማንኛውም ማህበረሰብ ሀብታም መሆን እንፈልጋለን። ኑሯችን የተሻሻለ እንዲሆን እንፈልጋለን። የተናጠልም የጋራ ህይወታችንም ጥራት ያለው እንዲሆን እንፈልጋለን። ሀብት መፍጠር ብቻ ሳይሆን ሀብት ማከማቸትም እንፈልጋለን። ለምን ሀብት ፈጥረን ልንመገበው እንችላለን፣ ፍጆታ ልናደርገው እንችላለን። እንደ ማህበረሰብም የፍጆታ ማህበረሰብ ወይም ተመጋቢ ማህበረሰብ ልንሆን እንችላለን፣ እንደ ግለሰብም እንደ ክልልም እንደ ሀገርም። ነገር ግን ያመረተውን የሚመገብ እና ለፍጆታ የሚውል ማህበረሰብ የክብ አዙሪት እንደሚጓዝ የእድገት እና የምጣኔ ሀብት ትንታኔዎች ያሳዩናል። ከሽክሪቱ ወጥተን ልንጓዝ ከሆነ 4 ሀብቶችን ማከማቸት ይኖርብናል። የመጀመሪያው የገንዘብ ክምችት ፊዚካል ካፒታል የምንለውን ማከማቸት ይጠይቀናል።
ከዚህ ቀጥሎ ደግሞ ቁሳዊ ሀብት በተለይም ደግሞ ለምጣኔ ሀብት እድገት አስተዋጽኦ የሚያደርጉ ለማህበራዊ እድገት አስተዋጽኦ የሚያደርጉ ፊዚካል ካፒታል ምንላቸው እንደ መሰረተ ልማትና የተለያዩ ነገሮችን ማጠራቀም ያስፈልጋል። በሶስተኛ ደረጃ ያው ብዙዎቻችን እንደምንለው የሁሉም ነገር መፍጠሪያና መነሻ አሳላጭ ሆነው የሰባዊ ሀብት ክምችት ነው። በቁጥር ብቻ ሳይሆን የመግዛት አቅሙ ከፍ ያለ የመሸመት አቅሙ በኢኮኖሚው ውስጥ አስተዋጽኦ የማድረግ አቅሙ ከፍ ያለ ማህበረሰብ ለእድገት አቅም የሚሆን የለማ አምሮ የለማ ጉልበት ያለው ማህበረሰብ መፍጠር ይጠይቃል። ከሁሉ በላይ እንደ ማህበረሰብ ደግሞ በዓለም ደረጃም በአገር ደረጃም በአህጉር ደረጃም በክፍለ አህጉር ደረጃም ተወዳዳሪ የሚያደርገን ማህበራዊ ካፒታላችን እነዚህ አራት ካፒታሎች እያደጉ በሚሄዱበት ለልማት አቅም እየሆኑ በሚሄዱበት አኳኋን መፍጠር ለአንድ ሀገር ሁነኛ የመወዳደሪያ አቅም የመስፈንጠሪያ አቅም በመንፈልገው መንገድ ተጽዕኖ የመፍጠሪያ አቅሞች ናቸው። ለመንግስት ተገቢውን ግብር መክፈል የሀገራችን ዘመናትን ያስቆጠረ መለያ ታሪክ ነው ያሉት አቶ አረጋ አሁን ላይ ግን ከአመራሩ እስከ ባለሙያው ብሎም ግብር ከፋዩ ማህበረሰብ ድረስ ለግብር ህግ ተገዥ በመሆን ከመክፈልና ከመሰብሰብ ይልቅ የተሰበሰበውን ለመቀራመት የሚሽቀዳደሙት ይበዛሉና ሊስተካከሉ ይገባል የሚል ምክር ሐሳባቸውን ለግሰዋል። በዓለም ደረጃ እነ ሪቻርድ ፓንክረስት እንደሚገልጹት ኢትዮጵያውያን ግብር በመክፈል በጣም ረጅም ጊዜ ያስቆጠረ ታሪክ አለ። በእና ልዩ አምባ የንግድ ማዕከል በነበሩበት ጊዜ ነው ንግድ የተጀመረው በኢትዮጵያ እነሱ እንደጻፉት እነሱ እንዳረጋግጡት ማለት ነው። እንደ ታሪክ ዘጋቢዎች ማለት ነው። ያው ታሪክ እንደ ዘጋቢ ቢሆንም በጣም ረጅም ታሪክ አለን። በማህበረሰባችንም ቆየት ያለው ለመንግስት ግብር መክፈል ትልቅ ኩራት ያው በሃይማኖት ትምህርትም የቄሳርን ለቄሳር አይነት አባባል ብዙ የምናቀው የተለመደ ነው። ነገር ግን የአባባል በሂደት በከፍተኛ ደረጃ እየተሸረሸረን የመጣ እውነት ለመነጋገር ባለሙያ ሳይሆን ባለሙያ የሆኑ ሙያተኞች ባሉበት አካባቢ ደግሞ ይሄ በጣም ከፍ ባለ ደረጃ ችግር እየገጠመው ይገኛል። በዋነኛነት ደግሞ በተለይ እዚህ ያላችሁ በየደረጃ ያላችሁ አመራሮች እንድታስታውሱ የምፈልገው ታክስ አስተዳደር ላይ እያንዳንዱ አመራር በምን ያህል ደረጃ ትኩረት ይሰጣል። በጀት የኬኩ የደረሰው መካፈል ላይ ብዙ ችግር የለብንም። በጀቷን ለኔ በሴክተር ትሁን ለዚህ ተግባር ትሁን የሚለው ላይ ግን ገቢ ላይ እኛን ሰብስብ የኛም ድርሻ አለብን በምን ያህል ደረጃ ምን ያህሎቻችን እንላለን። ይሄ አባባል የደመነብሳዊ እንስሳት ባህሪ ነው የሰው ባህሪ አይደለም ብለን ነው የምንነጋገረው። ደመነብሳዊ እንስሳት ለምሳሌ ጦጣ ወይ ዝንጀሮን ወስደን ስንመለከት የበሰለውን ትበላለች ለነገ ይሆናል የምትለው ነገር የላትም ወይም ደግሞ እንደዚህ ላደርስ የሚል ነገር የላትም። የበሰለውን በጀት ከመብላት ወደ ኋላ ለዛ በጀት ምንጭ የሆነውን ነገር በማስተዳደርና ውጤታማ በማድረግ በኩል ሁነኛ ጉድለት አለ። በጣም ማንሻገረው ጉድለት አለ። ይሄም ደግሞ ለራሱ ከፍተኛ ችግር ፈጥሮ ይገኛል። ግብሬን ደስ ብሎኝ ይከፍላል ገቢው ለልማት መሆኑን አምናለሁ ደስ ብሎኝ ይከፍላል ገቢው ለአገሬ መሆኑን አውቃለሁ። ክልሉ የበለጠ እንዲያድግ የምጣኔ ሀብት እንቅስቃሴዎች ወደ ተግባር መቀየርና ሀብት ማመንጨት አለባቸው ያሉት ደግሞ የኢፌዴሪ ገቢዎች ሚኒስተር ወይዘሮ አይናለም ንጉሴ ናቸው። የሀገራችን የታክስ አስተዳደር ከጊዜ ወደ ጊዜ መሻሻል ያሳየ ቢሆንም ሁላችሁም እንደምትገነዘቡት እንደ ኢትዮጵያ ባሉ ሰፋፊ እድሎች ባሉባት ሀገር አሁን የምንሰበስበው ገቢ በቂ ነው ማለት አይቻልም። ኢትዮጵያ በተደጋጋሚ እንደምናነሳው ትልቅ የመልማት አቅም ያላት ለኢንቨስትመንት የተመቸች ለተለያዩ የኢኮኖሚ እንቅስቃሴዎች ወይም ደግሞ ሀብት ለመፍጠር የሚያስችል ሁሉም አይነት አቅሞች ያሏት ሀገር ናት። በአማራ ክልልም በተመሳሳይ ክልሉ ትልቅ የመልማት ፖቴንሻል ያለው ትልቅ የኢንቨስትመንት መዳረሻ የሆነ ወደፊትም ለማደግ ትልቅ እድል ያለው በሁሉም ዘርፎች በቱሪዝም ብናይ በሀገር ደረጃ ተጠቃሽ የሆኑ የቱሪዝም መስህቦች ያሉበት በማዕድን ብናይ ወደፊትም ተዝቆ የማያልቅ የተለያዩ የማዕድን ሀብቶች ያሉት በግብርና በጣም አምራች የሆነ አካባቢ ያለበት ክልል ነው። ይሄ ክልል የበለጠ ይቀየር ዘንድ የበለጠ ያድግ ዘንድ እነዚህ የኢኮኖሚ እንቅስቃሴዎች በተሟላ ሁኔታ ወደ ተግባር በመቀየር ተጨማሪ ሀብት ማመንጨት መቻል አለባቸው።
የተከበራችሁ አድማጭ ተመልካቾቻችን የዛሬው ሳምንታዊ የገቢያችን መሰናዶ እስካሁን የተከታተላችሁትን ይመስል ነበረ። በቆይታችንም ሁለት ርዕሰ ጉዳዮችን አስቃኝናችሁ በመጀመሪያው ክፍል ግብር ለሀገር እድገት ያለውን አዎንታዊ አስተዋጽኦ በተመለከተ የክልሉ ገቢዎች ቢሮና የፌዴራል ገቢዎች ሚኒስቴር ባህር ዳር ቅርንጫፍ ከተባባሪ አካላት ጋር በጋራ ያዘጋጁትን መሰናዶ ነበር ወደ እናንተ ያደረሰን። በሁለተኛው ክፍል ደግሞ የካቲት 18 2017 ዓ.ም በባህር ዳር ከተማ የአማራ ክልል ገቢዎች ቢሮና የፌዴራል ገቢዎች ሚኒስቴር ባህር ዳር ቅርንጫፍ በጋራ በመሆን ለምስጉን ግብር ከፋዮች ያዘጋጁትን የምስጋና የእውቅና ፕሮግራምና የንቅናቄ መድረክ ነበር ያስቃኝናችሁ። የዛሬም በዚህ አበቃን። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ እንገናኛለን። እስከ ሳምንት ቸር እንሰንብት እያልኩ የምሰናበታችሁ ደግሞ የፕሮግራሙ አዘጋጅና አቅራቢ ደስታ ጠቃ ነበርኩ። ጤና ይስጥልኝ።